መለያየታችን አብረን ባለመሆናችን የሚያስከፋ ቢሆንም ነገር ግን እንደዛ ተጠንቅቄ እግዚአብሔር በረዳኝ ባገዘኝ መጠን ደግሞ እስከነ ሁሉ ነገሯ ለቤተሰቦቿ እንዳስረከብኩ ነው የሚሰማኝ። በዚህ ደግሞ በጣም ኩራትም ይሰማኛል። በዚህ አጋጣሚ ግን ማለት የምፈልገው ወንድሞቿ ምን አይነት ወንድሞች ናቸው? እግዚአብሔርን የሚፈሩ እምነታቸው ላይ በጣም ጠንካራ ናቸው እና እኔና እሷ እንኳን ሰው ግልፍተኛ ስሜታዊ ሆኖ የፈለገውን ሐሳብ ሲያንጸባርቅ የፈለገውን ዱላና የፈለገውን ቃላቶችን ሲወረውር ያው ሰው አፉ ሲከፍት ጭንቅላቱ ይታያል ይባላልና በዛ ያ ሁሉ ነገሮች በሚሆኑበት ሰዓት የፈለገው ነገር ሲናገር እነሱ ግን ምንም አይነት ነገር እንዶ በሚዲያ እንኳን ወጥቶ እንኳን ሰው ያቀብኛል ይባላል አይደል? በውስጥ በቴክስት እንኳን ምንም ነገር አላሉኝምና የመሳደብም ይሁን ምንም ነገር አላሉኝ። እኔ ወንድሟ በተለይ ታላቅ ወንድሟ ናሂም በጣም ነው ማከብረው፣ በጣም ነው የምወደው። እውነቱ ልንገራችሁ፣ ምክንያቱም ለኔ ብቻ አይደለም ለሰው ፍቅር አላቸው። እኔ የደረስኩበትም ማቆም ነገር አለ። እዛ አርባ ምንጭ የመጀመሪያ ጊዜ ሄድኩኝ ጊዜ እንግዲህ ከእህቱ ጋር ጓደኝነት ይኖረን አይኖረን አላወቀም። ግን እዛ እንደመጣሁኝ ከሰው ጋር ባወቀ ጊዜና ከተዋወቀን በኋላ እቤቱ አክብሮ ጠርቶኝ ነበረ። እኔ ባለመመቻቸት አልሄድኩም እንጂ እቤቱ አክብሮ ሲጠራኝ ስሰማ ምን አንተም ብቻ እኮ አይደለም እንግዳ ወደዛ ከመጣ ሁሉንም ሰው ነው የሚጠራው፣ በጣም ነው ሰው የሚያከብረው ነው የተባልኩት ነገር ቀጥሎም ደግሞ አይቼዋለሁ። እኔ የሚያስቀና ቤተሰብ ነው። ትንሹንም ቢሆን ልክ እንደዛ። ምክንያቱም እንደው አንዳንዴ ስሜታ ትንሽ ስትሆኑ አለ አይደለ የመናደድ ያልሆነ ነገር ውሎም አለ ምናምን ውሎም ያበላሻልና የመናገር ምንም ነገር የለም። በጣም ኩል ናቸው፣ በጣም አስተዋይ ናቸው። በጣም በተለይ እምነታቸው ላይ ጠንካራ ናቸውና ወንድሞቿን አባቷን በጣም እንደምወደው እሱም ያውቃል፣ እሷ ታውቃለች። ያኔ ያው አብረን በነበርንበት ጊዜ ከእውነተኛ ስሜቴ ስለነበረ የምታውቀው ነገር ነበርና እናቷንም ልክ እንደዛ ምን ያህል ሲያከብሩኝ እንደነበረ በደንብ አውቃለሁ። ልጆቹ የነሱ የቤተሰብ የተዘሩት የነሱ ውጤት ናቸውና የነሱን ቤተሰብ መቀላቀል የማይፈልግ ሰው ያለ አይመስለኝም። እኔ እንግዲህ በማቀው ልክ ነው ይሄንን የነገርኳችሁና በማቀው ልክ ነው። ባይዘዌ በውስጥ የተደረገላችሁ ነገር እንዲህ በአደባባይ ወጣችሁ ስታመሰግኑ ጥሩ ነው ብዬ ስለማምን ነው። መጥፎ ነገሩን ብቻ ማውጣት አይደለም፣ ጥሩ ነገሩንም ማውጣት አሪፍ ነው። ምክንያቱም ያለውን መልካምነት ስትነግሩት ይገፋበታል፣ በዛው መልካምነት ይሄድበታል። ሰላም ቤተሰቦች እንዴት ናችሁልኝ? እንግዲህ ዛሬም ተገናኝተናል። ቤተሰቦች ያው ደስተኛ ለመሆን እየሞከርኩኝ ነው አለ አይደለ? በውስጥ ሁሉም ነገር ሲሆንም የተሻለ ነው። አንድ የጉራጌኛ አባባል አለ፣ ግን እኔ በደንብ ማለት ስላልቻልኩት ነውና በደን የሆነ በውስጥ ያዝ አይነት ነገር ነው። በደንብ አልያዝኩትም። ብቻ ቤተሰቦች ትንሽ ያው ደስተኛ ለመሆን እየሞከርኩኝ ነው። ነገር ግን ማመስገን ያለብኝ ሰዎች አሉ። ዛሬ ያው የተገናኘነው ለምስጋና ነው። እንደዚሁ ደግሞ ያው ለድርጅቴ ያው በሄሉስ ስም የከፈትኩት ድርጅት አለና ለሱም ያው ፕሮሞሽን ለመስራትም ጭምር ነውና ቤተሰቦች ማመስገን ያለብን ሰዎች ግዴታ ማመስገን አለብንና እኔ የእውነት እነሱን ያለ ማመስገን አይቻልም፣ ከባድ ነውና የሄሉሻ ቤተሰቦች ወንድሞቿ በቃ 2 ወንድሞቿ አሏት። በጣም የሚገርሙ የሚያስቀኑ ወንድሞች ናቸውና እኔና ሄሉሻ በነበረን ጊዜ ወይ ደግሞ ያለ መግባባቶች ይኖራሉ። መጨረሻ አካባቢ እኔ እንደምታውቁት በእድገም አይሆንና ከቀልቤ ባለመሆን በራሴ አእምሮዬን መምራት ባለመቻሌ ምክንያት እሷ መጨረሻ ላይ ተከፍታ የእሷን ፍቅር መረዳት ሳልችል እሷን እንደገፋኋት አይነት ነገር ነው። እኔም የተሰማኝም ያመንኩበትም መጨረሻ ላይ እንደዚያ ነገሮች አፕን አድርገዋል። በዚህ ሰዓት ያው እኔ እንደዛ ይሁን እንጂ ወንድሞቿ እንደዚሁ ደግሞ አባትም እናቶቿ በጣም ማከብራቸው በጣም ምቀናባቸው ሰዎች ናቸውና
እኔም ለነሱ ጠብቄ ምክንያቱም ሴት ልጅ ናት ምንም አይነት ከክብረ ንጽህናዋም ወይ ደግሞ ይሆናል አይደለ ሴት ሆና ሴትነቷን የሚጎዱ ነገሮችን ሳላደርግ አብረን አንድ ቤት ውስጥ እንኳን አብረን ሳንሆን አብረን አንድ ቤት ውስጥ አይደለም አብሮ መሆን አይደለም ሌላ ነገር ማሰብ አብረን ቁጭ እንኳን ሳንል እንደዚሁ ደግሞ ከክብር ከማክበርም የተነሳ ውጪ አብረን በምንሆንበት ሰዓት ሶስተኛ ሌላ ጓደኛም በማካተት የሷን ክብር ያ ማለት ያው የምትወዱትን የምታከብሩት ሰው እሱን ብቻ አይደለም የምታዩትና ከጀርባ ቤተሰብም ታያላችሁና ቤተሰቦቿንም እያየሁ አክብሬ ምንም ነገር ሳይነካ ምንም ነገር ሳትሆን ምንም አይነት የወንድና የሴት አይነት ንክኪዎችን ሳይኖሩ ነገሮች መጨረሻ ላይ ያው መለያየታችን አብረን ባለመሆናችን የሚያስከፋ ቢሆንም ነገር ግን እንደዛ ተጠንቅቄ እግዚአብሔር በረዳኝ ባገዘኝ መጠን ደግሞ እስከነ ሁሉ ነገሯ ለቤተሰቦቿ እንዳስረከብኩ ነው የሚሰማኝ። በዚህ ደግሞ በጣም ኩራትም ይሰማኛል፣ ደስተኛም ነኝ። የሆነ ነገር ሆኖ ቢሆን ኖሮ ቤተሰብም በደንብ ያዝንብኝ ነበረ። እኔነቴን ሽሮ ነበረ ማለት አለ አይደል እኔ የማስቀምጥበት ቦታ ስላለ ማለት ነው። ሰዎችም የሚወዱኝ የሚያቆኝ ሰዎች እኔን የሚያስቀምጡበት ቦታ ስለሚኖር ወደ ታች ነበረ እምሆነው። ግን እግዚአብሔር ረድቶኝ ከማክበርም ሰውን ስታከብሩ ስትወዱት እነዚህ ነገሮችም ጭምር ነው የምትጠነቀቁለትና ያንን ተጠንቅቄ ተሻግረናል ማለት ነው። በዚህ አጋጣሚ ግን ማለት የምፈልገው ወንድሞቿ ምን አይነት ወንድሞች ናቸው? እግዚአብሔርን የሚፈሩ እምነታቸው ላይ በጣም ጠንካራ ናቸው እና እኔና እሷ እንኳን ሰው ግልፍተኛ ስሜታዊ ሆኖ የፈለገውን ሀሳብ ሲያንጸባርቅ የፈለገውን ዱላና የፈለገውን ቃላቶችን ሲወረውር ያው ሰው አፉ ሲከፍት ጭንቅላቱ ይታያል ይባላልና በዛ ያ ሁሉ ነገሮች በሚሆኑበት ሰዓት የፈለገው ነገር ሲናገር እነሱ ግን ምንም አይነት ነገር እንደው በሚዲያ እንኳን ወጥቶ እንኳን ሰው ያቀብኛል ይባላል አይደል? በውስጥ በቴክስት እንኳን ምንም ነገር አላሉኝም እና የመሳደብም ይሁን ምንም ነገር አላሉኝም። እኔ ወንድሟ በተለይ ታላቅ ወንድሟ ናሂም በጣም ነው ማከብረው፣ በጣም ነው የምወደው። እውነቱ ልንገራችሁ ምክንያቱም ለኔ ብቻ አይደለም ለሰው ፍቅር አላቸው። እኔ የደረስኩበትም ማቆም ነገር አለ። እዛ አርባ ምንጭ የመጀመሪያ ጊዜ ሄድኩኝ ጊዜ እንግዲህ ከእህቱ ጋር ጓደኝነት ይኖረን አይኖረን አላወቀም። ግን እዛ እንደመጣሁኝ ከሰው ጋር ባወቀ ጊዜና ከተዋወቀን በኋላ እቤቱ አክብሮ ጠርቶኝ ነበረ። እኔ ባለመመቻቸት አልሄድኩም እንጂ እቤቱ አክብሮ ሲጠራኝ ስሰማ ምን አንተን ብቻ እኮ አይደለም እንግዳ ወደዛ ከመጣ ሁሉንም ሰው ነው የሚጠራው፣ በጣም ነው ሰው የሚያከብረው ነው የተባልኩት ነገር ቀጥሎም ደግሞ አይቼዋለሁ። እኔ የሚያስቀና ቤተሰብ ነው። ትንሹንም ቢሆን ልክ እንደዛ ምክንያቱም እንደው አንዳንዴ ስሜታ ትንሽ ስትሆኑ አለ አይደለ የመናደድ ያልሆነ ነገር ውሎም አለ ምናምን ውሎም ያበላሻልና የመናገር ምንም ነገር የለም። በጣም ኩል ናቸው፣ በጣም አስተዋይ ናቸው። በጣም በተለይ እምነታቸው ላይ ጠንካራ ናቸውና ወንድሞቿን አባቷን በጣም እንደምወደው እሱም ያውቃል፣ እሷ ታውቃለች። ያኔ ያው አብረን በነበርንበት ጊዜ ከእውነተኛ ስሜቴ ስለነበረ የምታውቀው ነገር ነበርና እናቷንም ልክ እንደዛ ምን ያህል ሲያከብሩኝ እንደነበረ በደንብ አውቃለሁ። ልጆቹ የነሱ የቤተሰብ የተዘሩት የነሱ ውጤት ናቸውና የነሱን ቤተሰብ መቀላቀል የማይፈልግ ሰው ያለ አይመስለኝም። እኔ እንግዲህ በማቀው ልክ ነው ይሄንን የነገርኳችሁና በማቀው ልክ ነው። ባይ ዘ ዌይ በውስጥ የተደረገላችሁ ነገር እንዲህ በአደባባይ ወጣችሁ ስታመሰግኑ ጥሩ ነው ብዬ ስለማምን ነው። መጥፎ ነገሩን ብቻ ማውጣት አይደለም፣ ጥሩ ነገሩንም ማውጣት አሪፍ ነው። ምክንያቱም ያለውን መልካምነት ስትነግሩት ይገፋበታል፣ በዛው መልካምነት ይሄድበታል። ለኔ መልካም ከሆኑ በርግጥ ለኔ ብሎ አይደለም ለሁሉም ነው። መግቢያዬ ላይ እንደነገርኳችሁ ለኔ መልካም ሆኖ መልካም ናቸው ስል ለሌላውም መልካም እንዲሆን ሞር ያበረታታል ብዬ ስለማምን ነው። በጣም አመሰግናችኋለሁ፣ በጣም አከብራችኋለሁ። የእውነት ከልቤ ነው ማመሰግናችሁ። እንደው ያሳዘንኳችሁም ነገር የበደልኳችሁም ያስከፋችሁም ነገር ከልባችሁ በመድኃኔዓለም ስም ይቅር በሉኝ፣ በጣም ይቅር በሉኝ የእውነት። ምክንያቱም
እናንተ ማትገኙ ሰዎች ናችሁ። እኔ እንኳን ምንድነው በምንም አይነት ከነሱ ጋር በትዳር ወይ በቤተሰብነት አለ አይደለ መቼስ አማች ላማች ሲባል አለ አይደለ ልጃችሁ ስትድሩለት ወይ ከነሱ ልጅ ስትወልዱ ቤተሰብ ነው የምትሆኑትና የእነሱን ቤተሰብ የተቀላቀለ ሰው በጣም እድለኛ ነው። በጣም የእውነት በየትኛውንም መንገድ ሆኖ ከነሱ በተለይ ቤተሰብ ሊያደርግ ረጅም ጊዜ ሊቆይ የሚችል አይነት ግንኙነት የፈጠረ ሰው በጣም እድለኛ ነኝ። ይሄንን ነው ማለት የምፈልገው። በቃ የእውነት ከልቤ ይቅርታ ጠይቃችኋለሁ። በጣም ደግሞ አመሰግናችኋለሁ። በጣም ጨዋ ናችሁ። እኔ የራሴ የሆነ ነገር ይኖረኛል፣ ግን ይበልጥ ደግሞ ከናንተ መማር የምችላቸው ነገሮች ወስጃለሁ። ይመቻችሁ። በጣም አደንቃችኋለሁኝ፣ አከብራችኋለሁም ጭምር ቤተሰቦች። ሌላኛው በኮሜንት ውስጥ ላይ ያው አንዳንድ ሰዎች ህይወቷን ትኑርበት ላይክ እሷ እኮ አሁን ሪሌሽንሺፕ ውስጥ ናት፣ ለምን አንተ አትፈታትም ወይ ደግሞ አትዋትም ነው የምትሉኝ። እኔ አይገርማችሁም? እሷን የምትመስል ቆንጂ ሴት ልጅ ወልጄ እኖራለሁ። የሚገርማችሁ ነገር እኔ ማስቡ የሚሰማኝ ስሜት ይሄን ነው። እሷን የምትመስል ቆንጂ ሴት ልጅ እንደምትሰጠኝና እንደ ወልደን እንደምንኖር አውቃለሁኝ። አሁን ስለምትወዱ ሰው እውነትም ትጠነቀቃላችሁ። እተወዋለሁኝ። ስሜቴን ወጥቼ አልናገርም፣ ስሜቴን አላንጸባርቅም፣ እተወዋለሁኝ። ነገር ግን አለ አይደለ እኔም በቃ ሰው አይደለሁኝም፣ ሰው ነኝ እኮ የሚሰማኝ ስሜቶች ይኖራሉና ላይክ አሁን ባለችበት ህይወት ደስተኛ ሳትሆን ሳያት እኔ ልቤ ምንድነው የሚለኝ? እንዴ አሁንም ያንተ ናት፣ አሁንም ከሷ ጋር ሁን፣ አሁንም አንተን ነው እየጠበቀች ያለችው የሚል አይነት ስሜት ነው የሚሰማኝ። ምናልባት አሁንም ተመልሼ መጥቼ እውነቱ ንገረኝ ካላችሁኝ እኔ መቼም ልረሳት አልችልም። መቼም አልረሳትም። አንዴ አጥቻታለሁ እንኳን ብዬ ለአይምሮዬ መንገር አልፈልግም። ኦፍ ኮርስ አሁን ትዳር ምንድነው ግንኙነት ውስጥ ናት ያለችው። ነገር ግን ምቹ የሆነ ነገር ካየሁባት ተመቻችቶላት ተደላድላ ፍቅር በፍቅር የሆነ ህይወትን በየጊዜው እንደሌላኛው ሰው እኔም እሷን እከታተላለሁ። የምከታተለው ስለምወዳት በቃ በየቀኑ አዳዲስ ነገሮች የሷን መልክ ማየት ፈልጋለሁ፣ የሷን አኳኋን ማየት ፈልጋለሁ፣ የሷን ያለችበት ሁኔታ ማየት ፈልጋለሁ በየቀኑ ማለት ነው። መቼስ የድሮውን ፎቶ ወይ መቼስ ያለፈውን ፎቶ አይደለም እያመጣሁ ማየውና በየቀኑ የምትሆነውን ነገር አያለሁኝ። እኔ ስለሚያስደስተኝ፣ ስለምወዳት፣ ስለማፈቅራት በዚህ ህይወቷ ውስጥ ቻሌንጅ የሚያደርጋት ነገር ካየሁኝ ወይ ደግሞ ይሄ ትዳር ሚዘልቅ አይነት ካልመሰለኝ መቼስ በእኔ ቦታ ብትሆኑ እናንተም የምትወዱት ሰው ድጋሚ ማሰባችሁና ያ ሰው ለራሳችሁ ማድረግ መጣራችሁ አይቀርም። ከዛ ውጪ ቤተሰቦቼ ይሄ እንደ አጠቃላይ የማወራችሁ ቤተሰቦቼ ሁላችሁንም እኔ ሞክሬያለሁ። ባይዘዌ ሳልሞክር ቆይቼ አይደለም፣ ግን ማግኘት የምፈልጋቸው ሰዎች ነበሩ። በተለይ ማዘርና ፋዘር ዋጋ ገብቼ ትልቅ እንደ ባህል እንደ አገራችንም ማድረግ ያለብኝ ነገር ይዤ ገብቼ ይቅርታ መጠየቅ እፈልግ ነበረ። ነገር ግን እነሱ ጋር እንዳልደርስ የገደቡኝ ነገሮች አሉ። እነሱ ጋር እንዳልደርስ ከካሜራ ውጪ ለምሳሌ እንዲህንን ስታደርግ ከካሜራ ውጪ መሆን የለበትም። በካሜራም እኛ የምንጨነቅ የምናስብ ሰዎች በካሜራ ማሳየኝ የምትሉ ሰዎች አሉ። እርግጠኛ ሆኜ የምነግራችሁ ነገር ቤተሰብ ጋር ሄጄ ካሜራ ይዤ ሽማግሌዎችም ይዤ ገብቼ ይቅርታ ብል ኖ አንተ አትቀርጽም አይሉኝም። ስለማቃቸው በጣም ጨዋ ቤተሰብ ስለሆኑ በጣም ጨዋ ስለሆኑ ማለት እናትም አባትም በነገራችን ላይ ቀደም ብያቸዋለሁ። ልጆቹ የእናትና የአባት ውጤት ናቸው። በጣም ደግ፣ በጣም የዋህ፣ በጣም እግዚአብሔርን የሚፈሩ የቤተ ክርስቲያን ሰዎች ናቸው። በቃ በጣም ብዙ ነገራቸው ንጹህ ግልጽ የሆነ ነገር ነውና እነሱ ካሜራ ይዤ ሄጄ ለመቅረጽ በሞክር አትቀርጽም አይሉኝም። ስለማቅ እናትና አባትም የትኛውንም ሰው እነሱ የዛ ቤተሰብ ማለት ነው። ከዛ ውጪ ደግሞ ኦኬ ያለ ካሜራም ገብተህ እኮ ይቅርታ ብትጠይቅም የሚልም ሌላኛው ወገን አለ። እሱም እኮ ማድረግ ፈልጋለሁ እኔ ያለ ካሜራም ገብቼ እኔ
የሌላውን ሰው አይደለም። እውነት ለመናገር ቤተሰቦች እናንተ ብታዩ ደስ ይላችኋል አይደል? እኔ ከናንተም ደስታ በላይ ግን መጀመሪያ የነሱን ፍላጎት የነሱን ይቅርታ የነሱን ይቅር ብለንሃል እንወድሃለን አለ አይደለ በእነሱ መዳበስን እፈልግ ነበረ። ነገር ግን እሱም ያለ ካሜራ እነሱ ጋር መድረስ አልቻልኩም። ለምን እዛ እንዳልደርስ ከደረስኩኝ በኋላ መንገዶቼ የተዘጋጉብኝ ነገሮች አሉ። መቼስ ቁጭ ብላችሁ ስታስቡ ይሄ ነገር እንዴት ሊሆን ቻለ ማለት መገመታቸው አይቀርም። እና ይሄንን ነው ያለው ነገር ቤተሰቦች። በቃ አለ አይደለ ህይወት እኔ ቀለል አድርጋት በቃ ህይወት ፈታኝ ናት። ሁሉም እንደፈለገው ያቀደውን ወይ የተመኘውን ህይወት አይደለም የሚኖረው። እና ሌላኛው በየትኛውንም ነገሬ እንድታቁልኝ የምፈልገው ነገር ሄሉሻ ለኔ መልካም እንጂ መጥፎ ሴት አይደለችም። በኔ በየትኛውንም ባልተሳኩ ነገሮች ሄሉ ከልክላኝ አይደለም። የሆነ ነገር ለኔ ባይሆን የማይሆን ነገር ቢሆን ወይ ደግሞ የሆነ ነገር እኔን ጠልታኝ አይደለም። ብታምኑም ባልታምኑም የኔን ጉዳት ማየት አትፈልግ፣ የኔን መጥፎነት መስማት አትፈልግ። ይሄ 100% ሹሮኝ የምነግራችሁ ነገር ማለት ነው። ምክንያቱም ቀደም ብያችኋለሁ እኮ በቃ ከቤተሰብ ነው መልካምነት ብያችኋለሁ። ሁለተኛ ደግሞ እኔን አጠላኝም። ነገር ግን በቃ በተፈጠረው ነገር ያው እኔና እሷ ብሬክ አፕ አድርገናል። ሌላ ሪሌሽንሺፕ ጀምራለች። በዚህ ህይወት ደግሞ ማንም የጀመረውን ነገር ማቆም አይፈልግም። አብሮት ያለው ሰው መበደል ማሳዘን አይፈልግም። ያንን ህይወት ምናልባት እየመራች ነው እንጂ እኔ እሷ ጠልታኝ ወይ ደግሞ የኔን ክፉነት መስማት ፈልጋ አይደለም። እና ማንም ደግሞ እንዲወቅሳትም አልፈልግም። በቃ ይሄ የኔ ህይወት ነው፣ እኔ ነኝ ያበላሸሁት። እሷ ጋር ደግሞ የሚመለከታት ምንም ነገር የለም። ይሄንን ነው እምለው። መልስም ትስጥ የምትሉ ሰዎች ምንም የምሰጠው መልስ የለም። በቃ ላይክ ህይወት ይመሰክራል። በቃ እየኖረችው ያለችው ህይወት ስላለ ከሆነ በዛ መረዳት ይቻላል። እኔ ምንም መልስ እኔ የራሴን እየጠበኩ ነው እንጂ የምኖረው ሌላ የትኛውንም ከሌላ ሰው ጋር ኮምፔር የማደርገው ላይፍ የለኝም። እና ብቻ እሷ የሆነ ነገርን የኔ የሆነ ነገር የሆነ የተጎዳሁበት አይነት ነገር ከሷ ጋር እንዳታገናኙብኝ ለማለት ነው። እሷ ደግ መልካም ቸር ከዚህ በፊትም ያወራሁት አሁንም ምደግመው ሄሉሻ በቃ ዳይመንድ ናት። አሁንም የሰው ወርቅ ናት። ምክንያቱም ሰው ወርቅ አይ አንተ ወርቅ አይደለህም ብር ነህ ማለት ይቻላል። ዳይመንድ አንተ ዳይመንድ አይደለህም ወርቅ ነህ ማለት ስለማይቻል እና ይሄንን ነው ቤተሰቦች። መጨረሻ ላይ ያው ሄሉሻ ትሬዲንግ ከፍተናል። እንግዲህ ከቻይና ካርጎ ማስመጣት የምትፈልጉና እንደዚሁ ደግሞ ከዚህ ሰሊጥ ኤክስፖርት ማድረግ የምትፈልጉ ሰዎች ያው ድርጅታችን ሳር ቤት ስላለ ቢሮ ድረስ መጣችሁ በዚህ ስራ ያው የተማሩ በዚህ የሰለጠኑ ባለሙያዎች ስላሉ በአሪፉ ፊት ለፊት ተገናኝታችሁ ያማክሯችኋል። ከነሱ ጋር ተገናኙና ቢሮአችን በመምጣት በሄሉሻ ትሬዲንግ ከቻይና ካርጎ ማስመጣት ትችላላችሁ። እንደዚህ ከኢትዮጵያ ሰሊጥ ደግሞ ኤክስፖርት ማድረግ ትችላላችሁ። ይመቻችሁ። መልካም ጊዜ። ሳላምንበት የመሄዷን ያውሸኘዋት ጓዟን ለኔ ትተው ትዝታዋን ለማስቀረት አቅሙን ያጣው ተመለስኩ ያነባ